ምን ያስፈልጋል ትሬድ ለማድረግ? ብሮከር መጀመሪያ ያስፈልጋል። አሁን አንተ አካውንት አለ። አካውንት በሁለት አይነት እናየዋለን። አናላይሲስ እንሰራለን። ማርኬቱ ወዴት እንደሚሄድ የሚለውን ነገር እናያለን። ዘ ሞስት ኢምፖርታንት ቲንግ ምንድነው? ስኪል ያስፈልጋል። ለዚህ ነው ሪል ትሬደሮችን ለማውጣት በደንብ ለማስተማር ኤንድ ትራንስፈር ለማድረግ ነው ይሄ ዩቲዩብ ቻናል ያለው። ዋት ዱ ዩ ኒድ? ምን ያስፈልጋል ትሬድ ለማድረግ ነው። ትሬድ ለማድረግ የሚያስፈልገው አንደኛ ብሮከር መጀመሪያ ያስፈልጋል። ብሮከር ማለት አሁን ሁለት ነገር እናወራለን። ብሮከር ማለት አሁን ይሄን ያሳየውህን ማርኬት እነዚህን ዩኤስ 30 ዩኤስ 100 ስቶኮቹን፣ ቦንድ፣ ፎሬክስ ፔሮቹን ትሬድ ለማድረግ እንዴት ነው የምትችለው የሚለውን ነገር አሁን አንተ አካውንት አለ። አካውንት በሁለት አይነት እናየዋለን። ሁለት አይነት አካውንት ነው ያለው። አንደኛው ምንድነው? ፈንድድ አካውንት ነው ያለው። የመጀመሪያው ፈንድድ አካውንት ኤንድ ደግሞ ሪል አካውንት። ሪል አካውንት ላይ ብሮከር ያስፈልጋል። ፈንድድ አካውንት ግን የራሳቸው ሲሙሌትድ አካውንት ስላላቸው ዴሞ አካውንት ነው። ያው ኤቭሪ ፈንድድ አካውንት ዴሞ ሪል አይደለም። ሶ የራሳቸው ሲሙሌትድ አሴ ብሮከር ብለህ ማሰብ ትችላለህ። አንተን ከማርኬቱ ጋር የሚያገናኝ እንደማለት ነው። የሚያገናኝ ያስፈልጋል። የመጀመሪያ ብሮከር። ሁለተኛው ትሬዲንግ ፕላትፎርም። ትሬዲንግ ፕላትፎርም ማን ነው እዚህ ጋር የሚያስፈልገን? ዘ ሞስት ኢዚ እና በጣም ለመጠቀም ቀላል የሆነው ምንድነው? ትሬዲንግ ቪው ያስፈልጋል። ትሬዲንግ ቪው ለምንድነው የምትጠቀምበት? አናላይሲስ ለመስራት ብቻ ነው የምትጠቀምበት። አናላይሲስ ለመስራት ብቻ። ለምን? ያው ትሬድ ማድረግ የምትችልበት ኦፖርቹኒቲዎች አሉ። ግን አሁን እዚህ ስለምንኖር እኛ ኢትዮጵያ ስለምንኖር ምንድነው ሞር ለኔ ቀሎኝ ያገኘሁት MT5 ላይ ኤክስኪዩት ማድረግ ነው። ስለዚህ ትሬዲንግ ቪው ላይ ምን እንሰራለን? አናላይሲስ እንሰራለን። ማርኬቱ ወዴት እንደሚሄድ የሚለውን ነገር እናያለን። የማርኬት ፕሪዲክሽናችንን እናይና ዘን ኤክስኪዩት የምናደርገው MT5 ላይ ነው። ስለዚህ ትሬዲንግ ፕላትፎርም ምን አየን? ትሬዲንግ ቪው እና MT5 በቃ። ብዙ አሉ፣ አያስፈልግም። ሶስተኛው ኢንተርኔት ኮኔክሽን። ኦብቪየስሊ ኢንተርኔት ኮኔክሽን። ለምን? ኢንተርኔት ኮኔክሽን ግዴታ ነው። አራተኛው ምንድነው? ካፒታል። አሁን ሪል አካውንት ላይ የምታስቀምጠው ብር ይኖራል። ኦር ደግሞ ፈንድድ አካውንት የምትገዛው ፈንድድ አካውንት። ስለዚህ ካፒታል ያስፈልጋል። ለምን? እዚህ ማርኬት ላይ ገብተህ ምን ያህል አማውንት መግዛት መሸጥ እንደምትችል በአካውንት ሳይዝ ስለሚወሰን አካውንት ያስፈልጋል። አምስተኛው ዘ ሞስት ኢምፖርታንት ቲንግ ምንድነው? ስኪል። ይሄ አራቱን ነገር ኢዝሊ ልታገኝ ትችላለህ። አምስተኛው ግን ስኪል ያስፈልጋል። ለዚህ ነው ይሄ ዩቲዩብ ቻናል ያለው በደንብ ሪል ትሬደሮችን ለማውጣት በደንብ ለማስተማር ሪል ስኪሌን ለማስተማር ኤንድ ትራንስፈር ለማድረግ ነው ይሄ ዩቲዩብ ቻናል ያለው። ሶ አምስተኛው ስኪል ነው። ይሄንን ቻናል ሰብስክራይብ እያደረግ ፎሎ እያደረግ ምንድነው እውቀት ታገኛለህ። ስለ ስማርት ማኒ፣ ስለ ICT ኮንሰፕት በቀላሉ በተቻለ መጠን በቀላሉ። ለምን? lot of confusion ስላለ እሱን ነገር ለማጥፋት ስኪል ያስፈልጋል። ስኪሉን ከዚህ ዩቲዩብ ቻናል ማግኘት ትችላለህ ማለት ነው።